ሰላም በዛሬ ቪዲዮ አዲስ ሴክሽን ወይም ክፍል እንዴት እንደምንመዘግብ እናያለን። በመጀመሪያ ከዝርዝሩ ሴት አፕ የሚለውን ይጫኑ። ቀጥለው ከተዘረዘሩት ውስጥ ሴክሽንስ የሚለውን በመጫን አዲስ ገጽ ይክፈቱ። በተከፈተው ገጽ ላይ አዲስ ክፍል ወይም ሴክሽን ሊመዘገቡለት የሚፈልጉትን የትምህርት ደረጃ ወይም ግሬድ ከዝርዝሩ ይምረጡ። ቀጥለው አድ ኒው ሴክሽን የሚለውን በመጫን አዲስ ገጽ ይክፈቱ። በተከፈተው ገጽ ላይ ክፍሉን የሚመለከቱ ነገሮች ያማሉ። ሴክሽን ኔም በሚለው ላይ የክፍሉን ስም፣ ኤቢሲ የሚገለጹ ከሆነ በአልፋቤት ያስገቡ፣ በቁጥር ከሆነ ደግሞ ቁጥር፣ የኢትዮጵያን ፊደሎች ከሆነ ደግሞ ፊደሎችን ያስገቡ። ቀጥለው ኢዝ አክቲቭ የሚለውን ኦን ያድርጉት። በመጨረሻ ሴቭ የሚለውን በመጫን አዲስ ክፍል ወይም ሴክሽን ወደ ፈለጉት የትምህርት ደረጃ መመዝገብ ይችላሉ።